አዶናይ ትላንትና በሱና በጃኒ መካከል ስለተፈጠረው ነገር ዝምታውን ሰብሯል። እውነት ለመናገር ፊቱ ላይ ትንሽ የተረበሸ ነገር ይታያል። እውነት የሚመስል ነገር አለው። ይህ ነገር ትንሽ ግራ እያጋባ ነው። እንግዲህ እስካሁን እኔ ስክሪፕትድ ነው ብዬ ነበር የተቀበልኩት፣ ግን ደግሞ እውነት የሚመስልም ነገር አለው። እስቲ እንስማው። እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍኮርስ ሁለታችንም እንጎዳለን። ኦፍኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለህ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለና ማስተዋልን ይጠይቃል። እንደዚህ አይነት ውሳኔ ለመወሰን ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት መከባበር ያለበት ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ ወደ እኔ ብትመጣ እኔም ማግዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በመወዳደቅ የማምን ሰው አይደለሁኝም፣ እንደ አብዛኛው አስተዳደግ ማለት ነው። እና ኮሜንት ስር ገብተው የጃኒ ስም ለማጥፋት የሚሞክሩ ሰዎች በጣም ብዙ ናቸው። ኮሜንት ስር እየገቡ የአዶናይ ስም ማጥፋት የሚፈልጉ በጣም ብዙ ሰዎች አሉ። የራሳቸው ኔጌቲቭ የሆነ ሰይጣናዊ የሆነ አስተሳሰብ እኛ ላይ የሚያሳርፉ በጣም ብዙ ሰዎች ናቸው። እነዚህ ሰዎች ያሳዝኑኛል። ተረዳችሁኝ? በጣም ያሳዝኑኛል። ለምን ሊረዱን አልቻሉማ? መነጽራቸው የተበላሸ ስለሆነ በራሳቸው መነጽር ለክተው መውቀስን ማወዳደቅን የመረጡ ሰዎች ናቸው። ተረዳችሁኝ? መስደብን፣ መተረብን፣ መናቅን፣ ማወዳደቅን የመረጡ ሰዎች ናቸው። ሌላ ሰውን ለማወዳደቅ የሚሞክር የሌላ ሰው ጎዶሎ ነው ብሎ ያሰበውን ነገር አንስቶ እያነሳ ለማውደቅ ለማዳከም የሚሞክር ሰው የተዳከመ የወደቀ ሰው ነው። የተዳከመና የወደቀ ሰው ነው። የእግዚአብሔር ሰው ማለት በመድኃኒዓለም ቀን ላስተምራችሁ የእግዚአብሔር ሰው ማለት ምን እንደሆነ። የእግዚአብሔር ሰው ማለት የሚረዳ ነው። በቃ ዳስት የሚረዳ ማለት የማይወቅስ ወቀሳን የማያበዛ። ብዙዎቻችሁ ማወቅ ያለባችሁ ነገር ሶሻል ሚዲያ ውሸት ነው። ሶሻል ሚዲያ ላይ የምትሰሟቸው አሉታዊ የሆኑ ነገሮች፣ መጥፎ የሆኑ ነገሮች ውሸት እንደሆኑ ማወቅ አለባችሁ። ኦፍ ኮርስ አንዳንዶቹ እውነት ሊሆኑ ይችላሉ፣ ግን ቢሆኑም መረዳትን መምረጥ ይኖርባቸዋል። መሀል ላይ ገብታችሁ የማያገባችሁ ህይወት ላይ ገብታችሁ መፈትፈት፣ ሰይጣንን ማቀላቀል፣ ማወዳደቅ፣ አንዳንድን መውቀስ እናማ የዱባዩችን መሆን የለበትም። ኦፍ ኮርስ እግዚአብሔር የሚመራኝ ሰው ነኝ። ጥላቻ የሌለኝ ሰው ነኝ። ሰው ማላወዳደቅ ሰው ነኝ። እኔ ከውድድር ዓለም የወጣው ሰው ነኝ። ውድድሬ ከትናንትና ማንነቴ ያደረኩኝ ሰው ነኝ። ውድድሬ ከሰዓታት በፊት ያደረኩኝ ሰው ነኝ። እኔ በቃ የራሴን መንገድ ማየት የቻልኩኝ ሰው ነኝ። እኔ የሌላ ሰው በረከት የኔ ውድቀት እንዳልሆነ የተማርኩኝና ያወቅኩኝ ሰው ነኝ። እኔ በቃ እግዚአብሔር ደግሞ የሚገባኝን እየሰጠኝ ይገኛል። በብዙ ነገር ተምሬያለሁ። እኔ ህይወቴ ውስጥ በብዙ ነገር የሰው ልብ ማሳዝን ሰው አይደለሁ። የሰው ልብ አላሳዝንም። እኔ አዶናይ በምንም ተአምር አጥፍቶም ቢሆን ይቅርታ ብሎ ያልፋል እንጂ በምንም ተአምር የሰው ልብ አያሳዝንም። በምንም ተአምር ሰውን አይዋሽም። አዶናይ ሁሌም በንጽህና አገለግላለሁ። እቺ ንጽህናዬን ያጣኋት ቀን እግዚአብሔር እንደሚከዳኝ አውቀዋለሁ። እኔ እግዚአብሔር እንደሚከዳኝ አውቀዋለሁ። ንጽህናዬን ያጣኋት ቀን ለገንዘብ ብዬ፣ ለታዋቂነት ብዬ፣ ለራሴ ጥቅም ብዬ ሌላ ሰውን ያታለልኩበት ጊዜ ንጽህና ይነጥቅብኛል እግዚአብሔር። እኔ ደግሞ ከንጽህናዬ በላይ ቫልዩ ማድረገው ነገር ምንም የለም እዚህ ዓለም ላይ። ገንዘብ ቫልዩ አላረግ፣ ታዋቂነት ቫልዩ አላረግ፣ ምንም ነገር ቫልዩ አላረግም። ንጽህናዬን የሰው ጥፋት የሰው ነው፣ የኔ ቦታ አይደለም። ማረም፣ ማስተካከል፣ መጉዳት ምናምን ማድረግ ምንም ህይወቴን ብቻ እከተላለሁ። that's it በቃ it's just beautiful። ለዛም ነው እግዚአብሔር ህይወቴ ላይ ጥሩ ሰዎች የሚያመጣው። እግዚአብሔር የተመሰገነ ይሁን። ሁሌም በቃ ህይወቴ ላይ ያሉ ሁሉም ሰዎች just beautiful። በቃ እግዚአብሔር የተመሰገነ ይሁን። በቃ